እንግዲህ ያው ከቅርብ ጊዜ ወዲህ የኤአይ ዘርፍ ወይም የጀነሬቲቭ ኤአይ የኦፕን ኤአይ እንዲሁም የሌሎች ኤአይ ዘርፎች ፉክክር በከፍተኛ ደረጃ ቀጥሏል ማለት ነው በዓለም ላይ። ከዚህም ጋር ተያይዞ ከቅርብ ወራት በፊት መጥቶ የነበረው የቻይናው ዲፕሲክ ቻት ጂፒቲን ዘረረው እየተባለ ብዙ ሲወራ ነበር። እውነት ግን ዲፕሲክ ቻት ጂፒቲን ዘርሮታል ወይም ዲፕሲክ የቻት ጂፒቲን ያክል አቅም አለው የሚለውን በዚህ ቪዲዮ የምናየው ይሆናል። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ለሁለቱም እኩል ካታጎሪ ሰጠናቸው በእያንዳንዱ ዘርፍ የትኛው እንደሚበልጥና የትኛው የተሻለ ፐርፎርማንስ እንዳለው የምናየው ይሆናል። ወደ ቪዲዮ ዲፕሲክን እንፈትነዋለን። ምን እንለዋለን? እጅግ በጣም አንድ አስፈሪ የሆነ እጅግ በጣም አስፈሪ የሆነ አራት አይን ያለው አውሬ ምስል ፍጠር እንለውና እንጠይቀዋለን ማለት ነው። እርሶ ሻሚ እና አስፈሪ የሆነ አራት አይን ያለው አውሬ ምስል እንዲያገኙ ንዶ ይህ አውሬ ከሚከተሉት መልኩ ሊመስል ይችላል ብሎ እንግዲህ ትንተናውን ቀጥሏል ማለት ነው። ተመሳሳይ ጥያቄ ወስደን ቻት ጂፒቲን ደግሞ እንጠይቀዋለን። እሱ የሚያደርገውን ነገር እናያለን። እንግዲህ ምን ያክል አስፈሪ ሊሆን እንደሚችል ካራክተሩን እሱ እየሳለልኝ ነው ማለት ነው። እኔ ያልኩት ግን ፍጠርልኝ ያልኩት እሱ ገና የሚሰጠኝ ምንድነው ካራክተሩን ስሎ እኔ ስሰራው በጣም አስፈሪ የሚሆንበትን መንገድ እየፈለገልኝ ነው ማለት ነው ዲፕሲክ። ቻት ጂፒቲ ደግሞ ወይም ዲፕሲክ የኔን ጥያቄ የተረዳው በዚህ መልኩ ነው። በቃ እኔ ያቀረብኩለትን ጥያቄ በዚህ ልክ ተረድቶት እሱ የተረዳውን ነገር ሰጥቶኛል ማለት ነው። ስለዚህ እቺኑ ጥያቄ ኮፒ ብለን ወስደን ደግሞ ቻት ጂፒቲን እንጠይቀው። ቀጥታ ወደ ጀነሬሽን ሄዶ ማለት ነው ቻት ጂፒቲ። በቃ እጅግ አስፈሪ የሆነ አራት አይን ያለው አውሬ ምስል ፍጠር አልኩት። ቀጥታ ያንን ምስል ወደ መፍጠር ሄዷል ማለት ነው። ስለዚህ በአንደኛው ሪኳየርመንታችን ማን የተሻለ ነው የሚለውን መልሱን ለእናንተ እንሰጣለን ማለት ነው። ያው እንግዲህ አውሬውን ፈጥሮታል ማለት ነው። እሱ በተረዳበት መልኩ እኔ ዲቴል ኢንፎርሜሽን ሰጥቼው ቢሆንም በተመሳሳይ ቻት ጂፒቲ ያንን አውሬ ይፈጥሯል። ለምሳሌ አይኑ ከለር እንዲሆንልኝ ጥርሱ በዚህ ውጣ ምናምን ብለው ይፈጥሯል። ግን አሁን እሱ በተረዳው ልክ አራት አይን ያለው አስፈሪ አውሬ ይሄ ነው ብሎ ይሄንን ምስል ሰጥቶኛል ማለት ነው። ዲፕሲክ ምን ሲለኝ እንደነበረ እንግዲህ አይታችሁታል አይደል? ዲፕሲክ ይኸውና ይሄን የሰጠኝ። ስለዚህ ሁለተኛ ደግሞ በምን እንፈትነው? በቋንቋ እንፈትነው። ቶሎ ቤት ግድግዳው ሰንበሌጥ የሚለው ቃል ምን ለመግለጽ ነው ብለን እንጠይቀው። ተመሳሳይ ጥያቄ ቻት ጂፒቲንም ስለምንጠይቀው እንያዝ ኮፒ ብለን የነ ቶሎ ቤት ግድግዳው ሰንበሌጥ የሚለው ቃል ምን ለመግለጽ ነው አልኩት። እነ ቶሎ ቤት ግድግዳው ሰንበሌጥ የሚለው አገላለጽ በአማርኛ ቋንቋ ውስጥ እንደ ምሳሌ፣ ምስል፣ አስተዋውቆት፣ ፕሮቨርብ፣ ተረት፣ አፈ ታሪክ። እሺ ብዙ ጊዜ በተለምዶ የሚነገረው ለግል ወይም ለተራርቆ ነገር ሲሆን ትርጉሙ ከዋናው ቃላት ጋር በቀጥታ ሳይሆን በምሳሌ ነው ይላል። ምናልባት የሚያመለክተው ሰንበሌጥ የሚለው ቃል በአጠቃላይ ሰንበት፣ ባዶ ነገር፣ እነ ቶሎ ቤት የሆድ ድምጽን የሚመስል ቃል ሊሆን ይችላል።
ማለትም ባዶ ወይም ውሸት። እኔ የነ ቶሎ ቤት ግድግዳው ሰንበሌጥ አልተናገርኩም ብሎ ወደ ምሳሌ ምናምን ቀጥሏል። እንግዲህ እንደምታዩት ነው። አንደርስታንድ ያደረገው እንደዚህ ነው ዲፕሲክ። እሺ በአጠቃላይ ይህ አገላለጽ በአማርኛ ምሳሌ ወይም ተረት የሚጠቅም ሲሆን ትክክለኛ ትርጉሙ በተወሰነ የባህል ዳራ ሊለያይ ይችላል። የትኛውም ክልል ይህ ምን አይነት የተረት ውስጥ እንደሚገኝ ማወቅ ከፈለጉ ተጨማሪ መረጃ የሚጠይቁ ይላል። ኦኬ ይሄም ብሏል ዲፕሲክ። ስለዚህ ቀጥታ የት እንሄዳለን? አሁን ቻት ጂፒቲ እንሄድና ደግሞ ያቺኑ ጥያቄ መልሰን እንጠይቀዋለን ማለት ነው። የእነ ቶሎ ቤት ግድግዳው ሰንበሌጥ የሚለው አማርኛ ንባብ ወይም ንግግር እንደ ምሳና ወይም ምሳሌ የሚጠቅም ነው። ቃሉ በተለምዶ የሚመለከተው ነገር ይህ ነው። እነ ቶሎ ማለት የሚታወቀው የሌለው እና ታሪካዊ ወይም ተራ የሆነ ሰው ወይም ቤተሰብ ሊሆን ይችላል። ግድግዳው የቤት አጠገብ ቅጥር ነው። ሰንበሌጥ ደግሞ በመጀመሪያ ስሜት ቆንጆ የሚታይ ነገር፣ በጣም የተሟላ ወይም የተዋበ የሆነ ነገር ይጠቀሳል። ስለዚህ የእነ ቶሎ ቤት ግድግዳው ሰንበሌጥ የሚለው ቃል ማለት ከቤቱ ውስጥ ነገሮች ቢበሉ በውጭ ደግሞ የሚታየው ውብ ነው የሚል ያህል የተገላጋዩ ወይም አንደበቱ ላይ ነው። እንደ ምሳሌ በውስጡ ችግር ያለው ነገር በውጪ ግድግዳው ውበት እንደሚታይ አታማሚ ወይም አንደበት ነው። ባጭሩ ውስጡ አይበረበርም፣ ነገር ግን ውጪ አውቶማቲክ ያስደናቂ የሆነ ተዋበ ነው የሚለውን ሐሳብ ይወክላል ብሎ በተረዳው መልሶታል። አክቹአሊ የነ ቶሎ ቤት ግድግዳው ሰንበሌጥ ማለት ይሄ አይደለም፣ ግን በአማርኛ ላይ ያላቸው መረዳት ሁለቱ ማይረባ ነው። ቢሆንም ግን የቻት ጂፒቲ አሁንም የተሻለ ነው፣ አትሊስት ነገሮችን ለማብራራት ስለሞከረ ማለት ነው። እሺ እሺ ሜክ ሚውዚክ አባውት ወርልድ ዋር አልኩት። ኮፒ እንለዋለን። smoke on the skyline, the city is falling the flame, brothers turn to shadows, no one name still black. እሺ tell me what's worth the fire. ግጥም ጽፎልናል። እንግዲህ ይህንን ዜማ ሰርተንበት ልንሰራው እንችላለን። አቶ ቻት ጂፒቲስ ምን ይለናል? ምን ጠይቀው? ኦኬ ቻት ጂፒቲ ነው ይሄን እየሰጠን ያለው። ስለዚህ ዲፕሲክ እንጠይቃታለን ማለት ነው። ሄደን ዲፕሲክ ደግሞ ምን እንደምትለን ደግሞ እናያለን። It is a powerful concept for the World War terminology titled Field of Fire and Steel. ኦኬ የሚገርማችሁ ነገር ዲፕሲክ ምንድን ነው የሚያደርገው መሰላችሁ? ኮንሰፕቹዋል የሆነ ነገር ነው የሚሰጣችሁ። ማለት ስራውን ጨርሶ አይደለም የሚሰጣችሁ፣ እናንተ እንድትሰሩ መንገዶችን ነው የሚያመቻችላችሁ። ቻት ጂፒቲ ግን ፋይናል አውትፑቱን ነው የሚሰጣችሁ። ማለት the most simplest form of your order ነው ቻት ጂፒቲ የሚያቀርብላችሁ። ስለዚህ እኔ ያን ሰዓት እንደዛ ዲፕሲክ ቻት ጂፒቲን ገለበጠው ምናምን ተብሎ ሲወራ የነበረው ነገር ምንም በየትኛውም መስፈርት ቻት ጂፒቲ ላይ ዲፕሲክ ሊደርስ ይችላል ብዬ ፈጽሞ አላምንም። የእናንተን አስተያየትና አመለካከት ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይም ሌሎች ቪዲዮዎችን እንሰራለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን። ቴንክ ዩ